ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያ ሾው ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሆነ ተስፋ አደርጋለሁኝ። እንግዲህ ዛሬ በሌላ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ሳምንቱ እንዴት ነበረ? ሁሉ ሰላም ነው? እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬ የሰራሁት ቪዲዮ በሁሉም ቤት የሚገኝ ከቀላል ነገር ነው፣ ግን ደግሞ ጥቅሙ በጣም ብዙ ትልቅ የሆነ ጥቅም የሚሰጠን አይነት ውህድ ነው። ዛሬ የተጠቀምኩት እርጎ፣ እርድና ኦሊቭ ኦይል ነው። እርዱም እኔ ቤት ውስጥ ነው ያዘጋጀሁት። እርጎም ደግሞ ቤት ውስጥ ነው ያዘጋጀሁት። እንደውም ያስታውቃል፣ ጥቁር ጥቁር ነገር አለበት። እሱ ደግሞ ወይራ ነው። እቃው በወይራ በደንብ የታጠነ ነው። ለመጠጣት ብዬ ያዘጋጀሁት እርጎ ነው። በዚህ አጋጣሚ ጥቁር ጥቁር ምንድን ነው ብላችሁ እንዳይደብራችሁ ብዬ ነው። ከዛ ደግሞ ኦሊቭ ኦይል ነው። በዚህ ሶስቱን ነገር ተጠቅሜ ምርጥ የሆነ ውህድ ሰራለሁ ማለት ነው። ይሄ ውህድ ብቻ ምን ብዬ ልንገራችሁ፣ የማያደርገው ነገር የለም። ይሄንን በሳምንት 3 ብንጠቀም 40 ወደ 50 የተጠጋን ሰዎች ወደ 20 አይነት ፊት ያላችሁ እህቶች የሚመስል ፊት ልናመጣ እንችላለን። ግን ሳንደክም ምን ሳንል ሁሌም ከተጠቀመን ማለት ነው። እኔ በጣም እጠቀማለሁኝ። ያው ከዚህ በፊትም ተናግሬ እንደነበረው ፊቴ ማዲያት ስላለ እነዚህ ነገሮችን በብዛት እጠቀማለሁኝ። እንደምታዩት እንግዲህ ጎድጓዳ ሳህን አዘጋጅቼ እርጎንና ኦሊቭ ኦይሉን አንድ ላይ አርጌ ውህዱን በደንብ አርጌ አማስላለሁኝ ማለት ነው። እንደምታዩት እንግዲህ እርጎ የቤት ነው፣ እርዱም የቤት ነው። ኦሊቭ ኦይሉ ምን የምጠቀመው ኦሪጂናል ነው። ስለዚህ ፊታችን ላይ ምንም አይነት ጉዳት አያመጣም። ጥቋቁር ነገር ፊታችን ላይ ካለ፣ ማዲያት ካለ፣ ፀሐይ አቃጥሎ እንደዚህ የሚያጠቁር አይነት ነገር አለ አይደለ? እነዚህ የመሳሰሉትን ነገር እንደውም ደግሞ ሰርግ ካለብን የሆነ ፕሮግራም ካለብን ፊታችን ቀድመን በዚህ ፏ ካረግን ማለት ነው፣ ምንም ገንዘብ ሳናወጣ ምንም አይነት ነገር ሳናደርግ በዚህ ፊታችን በቀላሉ ፏ ማድረግ እንችላለን ማለት ነው። የሀገሬ ልጆች እንደምታዩት በደንብ አድርጌ አዋህደዋለሁ ማለት ነው። ከዛ ከጨረስኩኝ በኋላ ፊቴን በደንብ ታጥቤያለሁኝ። በደንብ በሴራቪ ክሊንዘር ነው ሁሌም የምጠቀመው። በሴራቪ ክሊንዘር ፊቴን በደንብ አድርጌ ታጥቤ ወደ መቀባት እሄዳለሁ ማለት ነው። እንግዲህ እርድ ሁሌም ስለ እርድ ጥቅሞችን ሁሌም አወራለሁኝ። በፀሐይ የተጎዳ ፊታችን፣ በማዲያት የተጎዳ ፊታችን እንዲሁም ደግሞ ኦይሊ ሆኖ እንደዚህ ፊታችን ብጉር ብጉር የሚያወጣውን ነገር ከዛ በኋላ ብጉሩ ከሄደ በኋላ ጥሎብን የሚያልፈውን ጠባሳ በደንብ አድርጎ የሚያጠፋልን ደግሞ በቀላሉ በቤታችን ውስጥ ማዘጋጀት የምንችል ነገር ነው። ወይ ደግሞ ከእነዚህ የመሳሰሉ እቃዎች የሚሸጡበት ቦታ አለ፣ ከኮስሞ ግን ኦሪጂናል መሆናቸውን አረጋግጠን ነው መግዛት ያለብን ማለት ነው። እርጎም ደግሞ እንግዲህ በጣም ለፊታችን ጠቃሚ፣ ፊታችን የሚያለሰልስልንን ወይ ደግሞ ፊታችን የሚያበራ በቃ ፊታችን ሁሌም አምሮበት የሚቆይ አይነት ነገር ነው። በነገራችን ላይ እርጎ ስንጠጣ ራሱ ትላትሎችን በሆዳችን ውስጥ የሚገኙ ትላትሎችን እንዲሁም ደግሞ ጠባሳ ምናምንም በማጥፋት እርጎ በጣም አንደኛ ነገር ነው። ብንጠጣ ራሱ በሳምንት 3-4 ከተገኘ ደግሞ እንግዲህ ያው የኢትዮጵያ ትንሽ ችግር ነው ማለት የኑሮ ውድነት አለ፣ ለዛ ነው እንጂ እርጎ በየቀኑ ብንጠጣ በጣም ተጠቃሚ ነን ማለት ነው ከመቀባት
ባሻገር ኦሊቭ ኦይሉም ለፀጉራችን ብንል ለፊታችን በጣም ምርጥ የሆነ ዘይት ነው ማለት ነው። እንደውም አንዳንድ ጊዜ በጾም ላይ ስንቆይ በባዶ ሆዳችን ትንሽዬ በሾርባ ማንኪያ አንድ ብንጠጣ ራሱ ለሆዳችን በጣም ሆዳችን ያጸዳል። ብቻ ይሄኑ ብዬ ዘርዝሬ የማልጨርሰው ነገር ነው። ስለዚህ እነዚህ ሶስቱን ነገር አንድ ላይ አምጥተን ውህድ ሰርተን ለፊታችን ብንጠቀም አመርቂ የሆነ ውጤት ይሰጠናል ማለት ነው የሀገሬ ልጆች። በመቀጠል እንግዲህ ሁሌም እንደምናገረው ውህድ ብቻ መቀባት በቂ ላይሆን ይችላል። ውሃ በደንብ መጠጣት ያስፈልገናል ብያለሁ ከዚህ በፊትም። እኔ በጣም ኃይለኛ ማዲያት ነበረብኝ። ያልተቀባሁት ክሬም የለም፣ ብቻ ያልሄድኩበት የለም። ግን ያጠፋልኝ እንደዚህ ቤት ውስጥ የሚሰራራ ነገሮችን በመጠቀም ነው ለረጅም ጊዜ። ስለዚህ ውሃችን እየጠጣን አትክልቶቻችን እየበላን እነዚህ ቤት ውስጥ የሚዘጋጁ ክሬሞችን በመጠቀም እንደነ እርድ እንደነ ሙዝ ምናምን ብቻ እነዚህ ነገሮችን ተጠቅመን ፊታችን ማስተካከል እንችላለን ማለት ነው የሀገሬ ልጆች። በመቀጠል እንግዲህ አንገቴንም ትንሽ አልተመቸኝም እንጂ መቀባት ፈልጌያለሁ። እናንተ አንገታችሁንም ብትችሉ እጃችሁንም ብትቀቡ ጥሩ ነው። ስለዚህ አንድ ላይ ውጤቱን እንድናይ ማለት ነው። ከዛ ከተቀባው ከጨረስኩ በኋላ ፊቴ እንደዚህ ደርቆልኝ ለ30 ደቂቃ ነው ቆይቼ እንትን ያልኩትኝ የመጣሁትኝ። እንደምታዩት በጣም ደርቋል። ከዛ ታጠብኩኝ። ቅድም እንደነገርኳችሁ በሴራቪ ክሊንዘር ነው የታጠብኩት። አሁን ግን እንደዚህ በውሃ ብቻ ነው የታጠብኩት። ከዛ በኋላ ማስቹራይዝ አድርጌ ፊቴን በደንብ ማሳጅ አረጓለሁ ማለት ነው። በዚህ መልኩ እንግዲህ የዛሬው ውህድን ሰርቼ ያሳየቻችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ደግሞ እስክንገናኝ መልካም ሰንበት ይሁንላችሁ። ፊታችን ማሳጅ ማድረግ ጥሩ ስለሆነ እንዳትረሱ። መልካም ጊዜ ይሁንላችሁ። ባይ 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 ባይ።